ሀገሪቱ ላይ አንድ በጣም የታወቀ ጫማ ሰፊ ነበረ። የአካባቢ ሰዎችን በሙሉ እዛ ሰው ጋር ነው እየሄዱ የሚያሰሩት ማለት ነው። ግን በጣም ጥቂት ሳንቲሞችን ነው የሚከፍሉት። ያ ሰውዬም ታዲያ ሌት ተቀን ቢለፋም ህይወቱ ሊቀየር አልቻለም ማለት ነው። ታዲያ በአንድ አጋጣሚ እዛ ከተማ ላይ ከሌላ ሀገር የመጣ አንድ ትልቅ ነጋዴ ይመጣል ማለት ነው። ታዲያ ነጋዴው ወደ ከተማው በሚዟዟርበት ሰዓት ላይ በድንገት ጫማው ይቀደድበታል። ታዲያ ዞር ዞር ብሎ ሰዎችን በሚፈልግበት ሰዓት ላይ ያንን የጫማ ሰፊ ይመለከተውና ይህንን ጫማ እንደነበር አድርጋት ልታስተካክልኝ ትችላለህ ይለዋል ማለት ነው። ችግር የለም ብሎ ሰውየውም ተቀብሎ እንደነበር አድርጎ ቆንጆ አድርጎ ይሰራልታል ማለት ነው። ባለሀብቱን በጣም ስለተደሰተ 10,000 ብር ይሰጠዋል ማለት ነው። ሰዎቹ በጣም ይገረሙና እንዴ 10,000 ብር እንዴት ነው አንድ ጫማ ሰፍቶ የሚሰጠው ምናምን ነገር ብለው በሚያጉረመርሙበት ሰዓት ላይ ነጋዴው ዞር ብሎ ይመለከታቸውና ይሄ ሰው እዚህ ጋር ስለተቀመጠ ነው እናንተ በሳንቲም ደረጃ የምትሰጡት፣ እኔ ግን ዋጋውንና ጥበቡን ስለማቅ ነው 10,000 ብር የሰጠሁት ይላል ማለት ነው። ወዳጅ ቲክቶክ ላይ የሚሆነው ልክ እንደዚሁ ነው። ዋጋን የሚቀንሰው ለማይሆኑ ሰዎች የምትለቃቸው መረጃዎች ወይም ደግሞ የምታስተላልፋቸው ነገሮች ናቸው። ዋጋን የሚመጥን ነገሮችን ዋጋ ላላቸው ሰዎች የምታስተላልፍበት ሰዓት ላይ ከፍተኛ ገቢ የምታገኝባቸው ኦፖርቹኒቲዎች ወደ ህይወት ይመጣሉ። ስለዚህ ትክክለኛ ኒችን መርጠ ከፍተኛ ገቢ የምታገኝበትን መስመር ከፈለግ አሁኑ በኮቺንግ ፕሮግራሜ ላግዝ ዝግጁ ነኝ። ኮቺንግ ብለህ በውስጥ መስመር አውራኝ።